ስሜ ፈንታውን ይታየው ይባላል። የመጣሁት ከወሎ ዩኒቨርሲቲ ነው። መምህር ነኝ። ስሜ ሙስሊመት ይባላል። የፖለቲካል ሳይንስ እና ኢንተርናሽናል ሪሌሽንስ ሪሰንት ግራጁዌት ነኝ ከወሎ ዩኒቨርሲቲ። ስሜ የወምርት ፈንታው ይባላለሁ። የመጣሁት ከወሎ ዩኒቨርሲቲ ነው። የገቨርናንስ ኤንድ ዴቨሎፕመንት ስታዲ ተማሪ ነኝ። አሁን በዚህ በሁለት ቀን ትሬኒንግ ውስጥ የተማርነው ግጭት አፈታት፣ ስለ ግጭቶች ምንነት፣ ግጭቶች እንዴት እንደሚነሱ እና በተለይ ደግሞ የሄት ስፒች ወይም ጥላቻ ንግግር የሚባሉ ነገራቶች ምን እንደሆኑ፣ እንዴት መጠቀም እንዳለብን ፕላትፎርማችን ወይም ሶሻል ሚዲያችንን። ምክንያቱም አሁን ላይ አብዛኛው የኢትዮጵያ ሕዝብ አብዛኛው በሚባል ደረጃ ከ20 እስከ 35 ባለው ኤጅ ውስጥ ነው አብዛኛው ሰው ሶሻል ሚዲያ የሚጠቀመው እና የምናስተላልፋቸው ነገራቶች ሶሻል ሚዲያ ላይ ፎሎ የምናደርገው እያንዳንዱ ነገር ቸክ መደረግ ያለበት በምንጠቀማቸው በእያንዳንዱ ሶሻል ፕላትፎርም ፌስቡክም ሊሆን ይችላል፣ ቲክቶክም ሊሆን ይችላል፣ ወይም የትኛውን ፕላትፎርም ሄት ስፒችን የማያበረታቱ ኮንፍሊክትን አገር ቤት የማያደርጉ ነገራቶችን ብንፖስት፣ ወደ ሰላም የሚያመጡ ነገራቶችን ብንፖስት የተሻለ ትውልድ መቅረጽ እንችላለን በሚል እሳቤ ነው ትሬኒንጉን እየወሰድን ያለ ነው። So the first thing በደንብ ካፕቸር ያደረገኝ based role plays ነበር፣ ድራማ ቤዝድ ሮል ፕሌስ ነበር እና ፓርቲሲፓንቶቹ ራሳቸውን አሳታፊ ሆነው የሆነ ነገር ፓርቲሲፓንቶቹ ክላስ ላይ እንዲቀር ያደረግ ነው ማለት ነው እና ያ በጣም አሪፍ ነበር። ትሬኒንጎቹን ብዙ ጊዜ የሆነ ወይ በፔንት ዲሞንስትሬት ሲደረግላቸው ወይ ደግሞ ራሳቸው ተሳታፊ የሆነ ነገር ሲሆን ሞር ካፕቸር ያደርጉታል፣ ይረዱታል። ዝም ብሎ ቴዎሪቲካል ኢንሳይት ከመስጠት ውጭ ማለት ነው እና ስፖርት በጣም ካፕቸር አድርጎናል። ሁለተኛ ደግሞ ኔጌቲቭ ነገሮች ምን ያህል እኛን ትሪገር እንደሚያደርጉ ከፖዚቲቭ ነገሮች ውጭ ከነሱ በላይ ሞር ኔጌቲቭ ነገሮች በጣም ችግር እንደሚያደርጉ ተረድተናል። እነሱ እንዲህ አድርገን ሚቲጌት ማድረግ አለብን የሚለው ላይ በደንብ በዲስፕሌይም በምንም ዲስከስ አድርገናል። ከቴዎሪቲካል ኢንሳይት በላይ ደግሞ ሂውማን ሴንትርድ የሆኑ በደንብ ኤክስፐርቶች እና ፕራክቲሶች ነበሩ። ኮንፍሊክት ሪዞሉሽን ሜካኒዝም ኤንድ ሄት ስፒች በሚል ትሬኒንግ ነበር የተጠራው። ስለዚህ ሃው ቱ ሶልቭ ኮንፍሊክትን እንዴት መፍታት እንዳለብን እና የተለያዩ የኮንፍሊክት ሪዞሉሽን ሜካኒዝሞች እንዳሉ ለምሳሌ በኢትዮጵያ ውስጥ እንደየካልቸሩ ሊለያይ ይችላል። ፎር ኤግዛምፕል አማራ ሽምግልና በሚል በጉራጌ ደግሞ ጆካ የሚባል እንዳለ፣ በኦሮሞኛ ደግሞ አባጋዳ የሚባል ስርዓት እንዳለና የተለያዩ ኮንፍሊክት ፈጠሩ ወይም ግጭት ሲኖር እነዚህን ኢንዲጂኒየስ ነው የምንላቸው ተብለናል። ያው ኢንዲጂኒየስ እነዚህን ሚንስ በመጠቀም ኮንፍሊክትን ሪዞልቭ እንደምናደርግና ኮንፍሊክት በሚኖርበት ሰዓት የተለያዩ ሳይኮሎጂካል ኢምፓክት የተለያየ ነገር ሊደርስብሽ ስለሚችል ወይም በማህበረሰብ ውስጥ እንደዚህ አይነት ነገር ሊፈጥሩ የሚችሉ ነገሮችን በማስወገድ ወይም ሄት ስፒችን በማስወገድ የተለያዩ ሚንሶችን በመጠቀም ወይም ደግሞ የተለያዩ ሰርድ ፓርቲ ኢንቮልቭመንት በማድረግ እነ ሽምግልና እንዳልኩሽ ሚንስ እነዚህን በመጠቀም ኮንፍሊክትን ሪዞልቭ ማድረግ እንዳለብን ተረድቻለሁ። ቀለል ሳደርገው ቢያንስ በአንድ ሴሚስተር ውስጥ በትንሹ 600-700 ተማሪ ያስተምራለሁ። ከዛ ደግሞ አውት ኦፍ ዘ ወርክ ደግሞ ሶሻል ሚዲያ ተጠቃሚ ነኝ። ስለዚህ በሁለቱም መንገድ ሄት ስፒች የሚባለውን ነገር ወይም የሚጽፉትን ነገር የሚያስተምሩትን ነገር ክሪቲካል ቲንከር እንዲሆን የሚያዩትን ነገር ዝም ብሎ እንደወረደ ብላይንድሊ እንዳይቀበሉት ሶሻል ሚዲያቸውን ፎር ፖዘቲቭ ፒስ ነገር እንዲጠቀሙት በማበረታታት መንገድ ልጠቀሙ ይችላሉ። አውት ኦፍ ዘ ወርክ ሶሻል ሚዲያ ስጠቀም ሪፖርት በማድረግ ሊሆን ይችላል። ግጭትን ኢንተንሲፋይ የሚያደርጉ ፖስቶች ሲፖስቱ እነሱን ሪፖርት በማድረግ እዛ ላይ ደግሞ ፖዘቲቭ ምላሽን በመስጠት ያ ነገር የሚወርቅበትን መንገድ ወይም ያ ነገር የሚወገድበትን መንገድ ለመፍጠር እሞክራለሁ ብያለሁ። ኮሚኒቲ ላይ እንዴት ሪፍሌክት ባክ አድርገዋለሁ የሚለውን ይህ ነገር መጀመሪያ ከራሴ ጀምራል። እኔ ምክንያቶች የምንናቸው ሪጋርዲንግ ሄት ስፒች እና ኮንፍሊክት ሊሆን ይችላል። እሱን ራሴ ላይ እሰራለሁ። ከዛ በኋላ እኔ ጋር ያለው ኮሚኒቲ ፋሚሊ ሊሆን ይችላል፣ ሲብሊንግስ፣ ከዛ በኋላ ያደገ ሶሻይቲ ላይ እና በሄድኩበት ቦታ አፌክት ሊደረግ ይችላሉ ናቸው ቦታዎች እኔ በሻካሳው ያንን እዛው ራሴ ኮንቴን ለማድረግ ሞክራለሁ ማለት ነው። ወደ ማህበረሰቡ ስንሄድ ደግሞ ይህንን ፕራክቲስ ለማድረግ ለምሳሌ ኢንዲጂኒየስ ኮንፍሊክት ሪዞሉሽን ሜካኒዝም በመጠቀም ለማህበረሰቡ የተለያዩ እውቅናን በመፍጠር ወይም ደግሞ አዌርነስን ሃው ቱ ኢምፖርታንት የሚለውን በምን ያህል ደረጃ እንደሚጠቅሙ ኮንፍሊክት ሪዞሉሽን ሜካኒዝሞችን ለሰዎቹ በማስተማር ወይም እውቅና በመፍጠር ከዚያ በኋላ ደግሞ እነዚህን ወደ ሪያሊቲው ፕራክቲስ እያደረግሽ ኮንፍሊክትን መፍታት እንደምንችል እና ደግሞ ሌላ አስተያየት የምሰጠው ይሄኛው ትሬኒንግ ለእኛ ቀርቶ ለሌላ ማህበረሰብ ቢሰጥ ደስ ይለኛል። እንደው ለፖለቲካ ፓርቲዎች ራሱ ይህን አይነት ትሬኒንግ ብንሰጣቸውና እኔ በጣም ነው ደስ ያለኝ። ከምማረው ትምህርትም ጋር አብሮ ስለሚሄድ ይሆን ደስ ብሎኝ በሙሉ ኢንተረስት ነው ተከታታይ የጨረስኩት። ስለዚህ ይሄ ለእያንዳንዱ ማህበረሰብ እውቅና ቢኖረው እንዲሁ ይህን ያክል ራሱ ካወቀ ኮንፍሊክትን ሀውቱ ሪሶልቭ እና ደግሞ ከመፈጠሩ በፊት ራሱ መከባበር እንዳለ ከመቻቻል ይልቅ መከባበር እንዳለ ይህንን አዳፕት እንዲያደርጉ አድቫይዝ አደርጋለሁ። ስለዚህ ተመችቶኛል ትሬኒንጉም። አመሰግናለሁ።